ታዳምጡ ፍቃደኞች ከሆናችሁ አይኑ ያልተርገበገበበት ሰው አለ ብዬ አላስብም። በአንዳንድ ቦታ ላይ በተለይ በባህሉ በእንግሊዘኛው አይሊድ ትዊች ይሉታል። አይሊድ ትዊች በሕክምናው ደግሞ ማዮኬሚያ ብለው ይጠሩታልና እንዲህ አይነቱን እንደ በሽታ ሳይሆን እንደ አንድ የሆነ የሰውነት መቆጣት እንደ ምልክት ነው የሚታየው። ለምሳሌ በብዛት ኮምፒውተርን አዘውትሮ ማየት፣ ስክሪን ላይ በጣም የስክሪን ላይቱ በጣም በዝቶ በጣም ረጅም ሰዓት ማየት፣ ቡና ወይም ሻይ ደግሞ እንደዚህ አይነት እንትን ካፌኖል ያላቸው ነገሮች ወይም ኒኮቲኑ በጣም ከፍተኛ የሆነ ነገር ሱስ የሆኑ ነገሮች ላይ ስናዘወትር በተለይ ያ ሱስ ያለባቸው ሰዎች ያን ነገር ሲያዘወትሩት ነው። ሲርባቸው ሲጠማቸው ሳይሆን እዚህ ነገር ላይ በጣም ሲያተኩሩ፣ ትኩስ ነገር በጣም ሲበዛ ይሄ ነገር ይፈጠራል። ጭንቀት፣ በጭንቀት ምክንያት እንቅልፍ ማጣት፣ በሐሳብ ምክንያት እንቅልፍ ማጣት፣ ከዛ በእንቅልፍ ማጣት ምክንያት ደግሞ አይናችን መድከም፣ እይታ መደብዘዝ የምናምን እንዲህ ነገሮች ሲመጡ ብዙ ጊዜ ይሄ ማዮኬሚያ ተብሎ የሚጠራው ወይም ደግሞ አይሊድ ትዊች የሚሉት የአይን መርገብገብ የምንለው እኛ በአማርኛ ይፈጠራል ነው የሚለው ሳይንሱ። ወደዚህ ወደ ባህሉ ስንመጣ ባህሉ ላይ ደግሞ ምን አለ? ዛሬ ምን ላይ ነው አይኔ ተርገበገበ፣ እንግዳ ሊመጣል መሰለኝ፣ አዲስ ነገር ላይ ነው፣ የሆነ ነገር ላይ ነው እንላለን። ጠዋት በብዛት አይናችን የሚርገበገበው ጠዋት እስከ 4 ሰዓት ባለው ጊዜ ውስጥ ነው፣ ወይም ማታ ከ12 ሰዓት በኋላ ነው የሚባለው። ቀን ላይ ብዙም አይርገበገብም። ቀን የሚርገበገብባቸው ሰዎች በጣም የባሰባቸው ሰዎች ናቸው። በሕክምናው ከሆነ ከእንቅልፍ እጦትና ከጭንቀት ከምናምን ከመጠጥ ጋር በተገናኘ፣ በባህሉ ከሆነ ደግሞ ቀን ይሄን የሚያዩ ሰዎች በብዛት በዚህ ሳምንት ውስጥ የሚመጣባችሁ ነገር አለ ብሎ ያስጨነቃችሁ ነው ተብሎ የሚታሰበው ቀን የሚያዩ። ማታና ጠዋት ከሆነ ግን አይ በቃ ቀለል አድርጎ ነው የሚያዩት። እንግዲህ ሰሞኑን አዲስ ነገር አለ ብሎ ነገሩን ትውት ያደርጉታል። ወደ መናፍስቱ ዓለም ደግሞ እንምጣ። እንግዲህ በሶስት ነገር ነው ሕክምና፣ ባህልና የመናፍስቱ ዓለም። በሃይማኖት ላይ ከመጣን መጽሐፍ ቅዱሳዊ ጥቅስ ላናገኝለት እንችላለን፣ ግን ተቀራራቢ የሆኑ ሀሳቦችን ላመጣ እችላለሁ። በመናፍስቱ አሰራር ላይ ስንመጣ ግን አይን ላይ የሚቀመጠው የቡዳ መንፈስ የሚሰራውን ስራ ብዙ ሰዎች ስለማያውቁ ከዚህ አይነት መንፈስ ጋር ረጅም ዓመት ልምድ ያላቸው ሰዎች ይሄንን ሀሳብ የምናገረው ነገር ይገባቸዋል። ግን የቡዳ መንፈስ ለመጀመሪያ ጊዜ ስራ ሊጀምርባቸው ለመጀመሪያ ጊዜ በእነሱ አይን ላይ ተቀምጦ የሆነ ነገር ሊያሳይ ካሳያቸው ደግሞ ካመኑት አይኔ ሲርገበገብ ይሄንን ነገር ላይ ነው ወይም እንዲህ አይነት ነገር ሊመጣብኝ ነው ወይም ደግሞ የሆነ ነገር ሊመጣብኝ ነው ብለው እንዲያምኑ እያለማመዳቸው እንደሆነ ማሳያ መሆኑ ብዙ ሰው አያውቀው። ስለዚህ አይናችሁ በተደጋጋሚ የሚርገበገብባችሁ ሰዎች የእድሜ ገደብም አለው። በመሰረቱ የትኛው እድሜ ክልል ላይ ነው ይሄ ነገር የሚበዛው የሚለው ነገር ገደብ አለው። ግን በሕክምና ከመጣን እድሜ ገደብ የለውም። እንደ እይታችን መጠን ነው፣ እንደ ውሏችን መጠን ነው። በባህሉ ስትመጡ እድሜ ላይ ብዙ ጊዜ እድሜያቸው ከ28 ዓመት ከ30 ዓመት በላይ የሆኑ ሰዎች ይሄ ነገር ያጋጥማቸዋል። ለምን? በኋላ እንመጣበታለን። እንደገና ወደ መናፍስቱ አሰራር ስንመጣ ግን መንፈሱ ያረፈባቸው ሰዎች በሙሉ የቡዳ መንፈስ ማለት ነው ይሄን ምልክት ያሳያል። ያ ማለት አይኑ የተርገበገበበት በሙሉ ቡዳ መንፈስ አለበት ማለት አይደለም። ይሄንን ግን ምልክት ምክንያት በማድረግ መንፈስ በውሻ በቀደደው ጅብ ይገባል እንደሚባለው እንዲህ አድርጎ ሰዎች እንዲቀበሉት ያደርጋል። ወደ መጽሐፍ ቅዱሳዊ ደግሞ ስንመጣ ደግሞ መጽሐፍ ቅዱስ እንዲህ ነው ተብሎ ስለ አይን መርገብገብ ባይጻፍም ግን ለምሳሌ ኢየሱስ ክርስቶስ በማቴዎስ ወንጌል ላይ አይንህ ምቀኛ ናትን ብሎ ይናገራል። አይን በራሷ ምቀኛ አይደለችም። ያ ማለት እይታህ፣ አመለካከትህ ጠማማ ነውን? እንዴት ታስባለህ ማለት ነው። ግን በሴት ጾታ ጠርቷታል አይንህ ብሎ ሊያውም ሁለት የሆኑትን አይኖች አይደለም ሁለት አንዱ እንኳን ቢሆን በሴት ጾታ ለምን ተጠራ ማለት ይቻላል። ሁለት ሆነው ደግሞ አይንህ ምቀኛ ናትን ብሎ ይናገራል። ተውት በሴት ጾታ መጠራቱን። ሌላ እንግሊዝኛ መጽሐፍ ቅዱስ ላይ በሌላ ትርጉም ሊጻፍ ይችላል። በቀጥታ ግን አይንን በራሷ እንደ ምቀኛ አድርጎ ክርስቶስ ለምን ተናገራት? ለዚህኛው 1 ዲናር ሰጠዋለሁ፣ ደሞዙን የምከፍለው በዚህ ነው ብዬ ተስማማው። ለአንተ ስንት ከፍልሃለሁ አልኩህ አለው። ለእኔ የምትከፍለኝ 1 ዲናር ነው። 1 ዲናርህን አስቀርቼብሃለሁ ሲለው አላስቀረብኝም። ታዲያ ለአንተ የሰጠሁን ይዘህ ለምን አትሄድም? ለእሱ እንዳንተ አይነት ብር ስለሰጠሁት ለምንድነው ምቀኛ ሆንከው ብሎ ጠየቀው ይላል ክርስቶስ። እንግዲህ ይሄ በምሳሌ አድርጎ የተናገረበት መንገድ ነው። ሌላው ኢዮብ መጽሐፈ ኢዮብ ላይ ጠላቴ በዓይኑ አፈጠጠብኝ፣ ጥርሱን ማንቀጫቀጨብኝ
በአይኑ በቃ አይኑን አፍጥጦ አየኝ ማለት እንግዲህ የአይን ማፍጠጥ ከጠላት ጋር በተገናኘ ከሆነ የጥርስ ማንቀራጫጭ ከጠላት ጋር በተገናኘ ከሆነ ይሄ ጠላት ማን ነው ብለን ስንል ሁልጊዜ የምነግራችሁ እንግዲህ የቡዳ መንፈስ እንደሚሆን ይታወቃል ማለት ነው። ልጆች በቡዳ መንፈስ ሲመቱ ልጆች የቡዳ መንፈስ ሲይዛቸው ምን ይላሉ? ጥርሳቸውን ያንቀራጭጫሉ፣ አልጋ ላይ ሽንታቸውን ይሻናሉ፣ እንዲሁም ራሳቸውን ያማቸዋል፣ ይባትታሉ፣ ይቃዣሉ ብለን እናስተምራለን። ይሄ ማለት ግን ሁሉም ጥርስ ማንቀራጫጭ ከቡዳ ጋር የተገናኘ ነው፣ ሁሉም አልጋ ላይ መሽናት ችግሩ ይሄ ነው ብለን አይደለም እናስረዳው። ይሄንን ሲስተም 90 እና 80% ይጠቀምበታል ነው። ለምን ሰዎች ባልነቁበት መንገድ ሄዶ ማሳሳት ስራው ነው። እንደገና ሰዎች ደግሞ በሚያስቡት አመለካከታቸው በኩል ሄዶ ልክ እንደ አመለካከታቸው መሄድ ደግሞ የዲያብሎስ ስራው ነው። ለምሳሌ ቀበሪቾና ድኝ የሚታወቀው በማጨስና ቡዳን ለማባረር በመጠቀም ነው አይደል? ግን እውነት ሰይጣን በመስቀልና በጸበል እየታገል ነው። እንዴት ነው በቀበሪቾና በድኝ የሚወጣው? እገሌ ነኝ ብሎ ቢለፈልፈው ያውም ሰይጣን ነኝ አይልም እኮ። ማነሽ የበላሻት ተብሎ ስትጠየቅ የሰው ስም ነው የምትጠቅሰው። አስተውሉ። ስለዚህ ሰይጣን ሰዎች እንድንጮህላቸው ይፈልጋሉ። ስለዚህ ከጮህንላቸው በኋላ እኛ ደግሞ ማስተካከል አለብን። ማነህ ስንባል እገሌን ብለን የሰው ስም ነው መጥቀስ ያለብን ብሎ በጩኸት ውስጥ ግን ሰዎችና ሰዎችን ሊያጣላ የሚችልበት መንገድ ይፈጥራል ማለት ነው። ከዛ ሰዎች ከጸበል ይልቅ ከእምነትና ከተለያዩ ጸሎቶች ይልቅ ቀበርቾና ድኝ ላይ ትኩረት ያደርጋል። ሊያውም መንደር ውስጥ ያለች አንድ አሮጊት ወይም አንድ ሽማግሌ ወይም አንዲት የሆነች ሴትዮ ቀበርቾና ድኝ አጭሳ ነው የምታስለፈልፈው እንጂ ጸሎት ህይወት ያላት ወይ ምናምን አይደለም። ከዛ ቡዳ ምንድነው ተብሎ የሚታሰበው? የሰው ልጅ የአይኑ ችግር ተብሎ ነው የሚታሰበው እንጂ ቡዳ ነው መንፈስ ነው ተብሎ አይታሰብም። እና እንዲህ አይነት ነገር ውስጥ እየተዘበራረቀብን የመጣን ፍጥረቶች ሰዎች ኢትዮጵያውያኖችና ኤርትራውያኖች ስለሆንን አንዳንድ ነገሮች ማስተካከል አለበት ብዬ ስላሰብኩኝ ይሄንን ገጠመኝ አምጥቼዋለሁ። ይሄን ገጠመኝ ወደ እናንተ ሳመጣ መጀመሪያ በስልክ ነበር የሰማኋት። እስቲ ዲቴል እናውራ፣ ይሄ ጉዳይ በደንብ ማጥናት አለብን፣ እስቲ ከእናትሽ ጋር ደግሞ ባወራ ደስ ይለኛል አልኳት። ለምን ጉዳዩ መጀመሪያ ከልጅቷ ጋር ነበርና መፍትሄ ነበር የጠየቀችኝ። ይሄ ነገር ከእናትሽ የመጣ ሳይሆን አይቀርም። በሕክምናው አይሊድ ወይም አይሊድ ትዊች ብለው ወይም ደግሞ ማዮኬሚያ ብሎ ስም ቢያወጡበትም በዚህ እንደዚህ ነው ቢባል ምናምን ቢባልም አንቺ ብዙ ሄደሽበታል። አዎ ግን ሊተውሽ አልቻለም። አዎ እንቅልፍ ተኝተሽም ከቡና ምርቀሽ የተለያዩ ነገሮችን ተጠቅመሽ በጣም ጤነኛ የሆነ ሰው ለመውል ሞከረሽ እንኳን አይንሽ አሁንም ይርገበገባል አይደል አልኳት። አዎ ስለዚህ እናትሽ መጠየቅ አለብኝ አልኳት። ልክ ነኝ አይደለም? ስለዚህ ቀጥታ ምን ገባው ወደ ገጠመኝ ነው ማለት ነው። አዎ እንግዲህ በዚህ አይነት ገጠመኝ ውስጥ ደግሞ ቤተሰቦች ራሳችሁ እንድታዩ መነጽሩ ወደ ውስጥ ማየት የምትችሉበት እንዲሆን ነው ማስተምረው እንጂ ሌላ ሰው እንድታዩበት አይደለም። መጀመሪያ ክርስቶስ ምን ይላል? አይንህ ውስጥ ያለውን ጉድፍ ሳታወጣ የሰውን አትመልከት ነው የሚለው። እኔ መጀመሪያ ስለ ቡዳ በደንብ አውቄ እኔ ራሴ ችግር ውስጥ ገብቼ ከዛ መጽሐፍት አንብቤ ለእናንተ ሳመጣ እናንተ ደግሞ ራሳችሁ እንድታዩ ነው። ከዛ ደግሞ እንደገና ሌሎች ሰዎች ደግሞ ራሳቸው እንዲያዩ ሼር አድርጉ ማለት ነውና ሰውን አትመልከቱ ወይም ደግሞ ሰውን አትምከሩ አይደለም ያለው ክርስቶስ። መጀመሪያ አንተ ውስጥ ያለውን ጉድፍ አውጣ ነው ያለው። ወይም ምሰሶ አይን ውስጥ ያለውን የቆመውን ምሰሶ አውጣ ነው የሚለው። አይን ውስጥ የቆመው ምሰሶ ማን ነው? ምንድነው አይን ውስጥ የቆመው ምሰሶ? ይሄ በዚህ ምሳሌ የተነገረው ኃጢአት ነው ብንልም ግን ለምን በአይን ለምን አፍ ውስጥ አልተባለም? ለምን አፍንጫ ውስጥ አላለም? ለምን እጅ ላይ ያለውን አላለም? ለምን ልብ ውስጥ ያለውን አላለም? አይን በአይን ለምን ተመሰለ? ብዙ ነገሮች በአይን ይመሰላሉ። የሰውነት መብራት አይን ናት ይላል። ይችኛዋን አይን ነው። ስለየትኛው አይን ነው የሚያወራው? እንግዲህ አይነ ጥላ ብለን ስንል በዛ ውስጥ ብዙ ነገሮች ማንሳት እንችላለን። አሁን ስለ አይነ ጥላ ልዘረዝር ሳይሆን የአይናችን ጥላ የተባለው አይን ብርሃን ስለሆነች ነው። ብርሃን የሆነው ነገር የሚጋርድ ማለት ነው አይነ ጥላ። እንግዲህ ሻዶ አይ ሻዶ ወይም ደግሞ አይላሽ የምንለው የተለያዩ አይነት በብዙ ነገር ሴቶች የምትጠቀሙት የኮስሞቲክስ እንትኖቻችሁ ቀጥታ ከዚህ ጋር በተገናኘ ብዙ ነገሮችን ታገኛላችሁና ፕሊስ አግዙኝ። እናንተም በኮሜንት ጻፉ። እኔ ስናገር ማላቀውን ነገር መምህር ይሄ ነገር ረስተሃል በሉኝ። ከዛ ብዙ ሰው ይማርበታል።